ዛሬ ራሴን ትልቅ ፈተና ውስጥ ልከት ነው። በ400 ብር አዳማ ውስጥ ቀኑ ሙሉ እውላለሁ ወይስ ብር ጨርሼ ወደ ቤቴ እመለሳለሁ? ይህን ጉድ አብራችሁን ተከተሉ። አሁን ቁርሳችንን ልንበላ ቁርስ እየፈለግን ነው። አዳማ ላይ መጠን ያለች፣ ምክንያቱም ባላንሳችን ማመጣጠን አለብን። ዛሬ የተመጣጠነች ምግብ በተመጣጠናችን አቅም እየፈለግን ነው። ትንሽ ዞር ዞር እንበል። የትዝታው ፈረስ የትዝታው ጋሪ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ ተዘረኝ። ከታክሲ ወርደናል። 380 ብር ደርሰናል። 20 ብር ቀንሰናል። አሁን ቁርስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ ተዘረኝ ተዘረኝ። ጓደኛችን ለእግዚአብሔር ያክብርልን 300 ብር ከፍሎ የራሴ 380 ብር ኪሴ ውስጥ እንደተቀመጠች ነው። ማይ ፐርሰናል ካሜራማን ከልብ እናመሰግናለን። ወንድም ምንን በልተናል ጠጥተናል። አሁን ደግሞ በፒስ ራሳችንን ሪላክስ እናደርጋለን። ተራው ሲሳይ ያስመሸኝ ካራዳ የደሃራት ልፍሮ ተመልከት 10 ባሩ የፒስ ውሏችን ጸዴ ነበረ። ምሳ ሰዓት አድርሰናል። እንደምንም ብለን 10 ጨዋታ 8 ጨዋታ ብቻ ነው ያሸነፍኩት። 2 ጨዋታ ነው ያሸነፈኝ። ያው መሸናነፋችን እንዳለ ሆኖ አሁን ደግሞ ምሳችንን ለቺ 380 ላይ 30 የፒስ አንስተን 35 ቀጣናለች 350 ብር። እንዴት ነው ደግሞ እሷን አንስተ ማታ ምናልቃቃት? እሺ አሁን ቡናችንን ልንጠጣ ነው። ተከታተሉ። የዛሬ ውላችን ከታክሲ ጀምሮ ከፒኤስ ከቁርስ ከምሳ ጀምሮ ወጫችን አወጣጥተን አሁን ላይ 100 ብር ነው የቀረችን። 100 ብሯ ደግሞ ጆኖክ ቡናችንን ልንጠጣ ተገኝተናል። የቡና ሰዓት ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ዘረኝ ተዘረኝ ተዘረኝ። የትዝታው ፈረስ የትዝታው ጋሪ የዛሬው ቻሌንጃችን ፌል አርጓል። 400 ብር ላይ አዳማ ቀኑ ሙሉ ልንውል አልቻለም። ያው ቁርስ ተጋብዘን ወርጠናል ማለት ነው። የዛሬው ቻሌንጅ አልተሳካም። ስለዚህ የእናንተን ሀሳብና አስተያየት በኮሜንት አሳውቁ። በሌላ ቪዲዮ እስክንገናኝ መልካም ሰንብቱልኝ። እወዳችኋለሁ። ለሳቅ ለጨዋታ